ዋሽንግተን ዲሲ የዓለማችን እጅግ ኃያል ሀገር ዋና ከተማ፣ በፖለቲካ በዲፕሎማሲና በተጽዕኖ ላይ የተመሰረተ ስፍራ። ነገር ግን በዝልቀት ስትመለከቱ በጎዳናዎቿ ላይ የተለየ አይነት ኃይል ሲያንሰራራ ትመለከታላችሁ። በዝምታ የተገነባ ግዛት፣ ያልተጠበቀ የበላይነት፣ ማይጮህ ነገር ግን የሚገነባ ዳያስፖራ። ኢትዮጵያን ከአዳምስ ሞርጋን እስከ ዩ ስትሪት፣ ከሾው እስከ ሲልቨር ስፕሪንግ የኢትዮጵያውያን ተሳትፎ እጅግ ከመስፋፋቱ ስር ከመሰደዱና ተጽዕኖ ፈጣሪ ከመሆኑ የተነሳ የአካባቢው ነዋሪዎች ትንሹ ኢትዮጵያ ሲሉ ይጠሩታል። በሰባዎቹ ከፈራረሰ ግዛት የሸሹ ስደተኞች ሆነው የጀመሩት ጉዞ ዛሬ በአሜሪካ ውስጥ ካሉ እጅግ የተደራጁ ስርዓት ያላቸውና ከፍተኛ ምኞት ካላቸው የአፍሪካ ዲያስፖራዎች አንዱ እንዲሆኑ አድርጓቸዋል። የበላይ የሁሉት በጩኸት ሳይሆን በስነኖ ሬስቶራንቶች፣ ገበያዎች፣ ካፌዎች፣ የሪል ስቴት ንግድ፣ ግዙፍ የፓርኪንግ ቢዝነሶች፣ በየሳምንቱ በሺዎች የሚቆጠሩ ምዕመናንን የሚያሰባሰቡ አብያተ ክርስቲያናት፣ እንዲሁም ሙሉ የከተማውን ክፍል በባለቤትነት የያዙ አንተርፕረነሮች። አንዳንዶች ኢትዮጵያውያን ዋሽንግተንን በዝምታ እንደተቆጣጠሯት ይናገራሉ። ሌሎች ደግሞ ከየትኛውም የአፍሪካ ማህበረሰብ በበለጠ ፍጥነት እንደተዋሃዱ ይናገራሉ። አንዳንድ ተቺዎች ደግሞ በተቃራኒው ይሞክታሉ። ማህበረሰቡ እጅግ የተዘጋ፣ ከራሱ ያልወጣና በራሱ ዓለም ውስጥ ብቻ ስር የሰደደ ነው በማለት። ነገር ግን እውነታው በዲሲ ጎዳናዎች ላይ ይበልጥ ግልጽ ነው። ኢትዮጵያውያን ሰፈሮችን በአዲስ መልክ ቀርጸዋል፣ ኢኮኖሚዎችን አንሰራርተዋል፣ በአሜሪካ ውስጥ ካሉ ጠንካራ የአፍሪካ ትስስሮች አንዱን ገንብተዋል። አንድ ባንድ ንግድ፣ አንድ ባንድ ቤተሰብ፣ አንድ ባንድ ቤተ ክርስቲያን ያቋቋሙ። ይህ የትንሿ ኢትዮጵያ ታሪክ ነው። ጦርነትንና አምባገነንነትን የሸሸው ዳያስፖራ በዩናይትድ ስቴትስ ዋና ከተማ እንዴት አዲስ ሀገር መመስረት እንደቻለም ያሳይ። የዩናይትድ ስቴትስ ወደ ተልእኮ ከመግባታችን በፊት ዊርደርስን ሰብስክራይብ ያድርጉ። ቀጥሎ የትኛውን ስፍራ እንድንዳስስ እንደምትፈልጉም አስተያየታችሁን ጻፉልን። የትንሿ ኢትዮጵያ ታሪክ የሚጀምረው በ1974 ነው። ኢትዮጵያ ወደ ትርምስ ውስጥ ገባች። ንጉሠ ነገሥት ኃይለ ሥላሴ ከሥልጣን ወረዱ። የደርግ ወታደራዊ አገዛዝ ሥልጣኑን ተቆጣጠረ። ተማሪዎች፣ ምሁራን፣ ወታደሮች፣ አክቲቪስቶች፣ ጋዜጠኞች፣ ሁሉም ሰው በድንገት ለአደጋ ተጋለጠ። እናም በሺዎች የሚቆጠሩ መሰደድ ጀመሩ። አንዳንዶቹ ወደ አውሮፓ ሄዱ፣ አንዳንዶቹ ወደ መካከለኛው ምስራቅ። ነገር ግን እጅግ ብዙዎች አይናቸውን በአንድ ቦታ ላይ ተከሉ፣ ዋሽንግተን ዲሲ። ለምን ዲሲ? ምክንያቱም ኢትዮጵያና ዩናይትድ ስቴትስ ለብዙ አስርት ዓመታት የዘለቀ የዲፕሎማሲ ግንኙነት ነበራቸው። ምክንያቱም የኢትዮጵያ ማህበረሰብ ቀደም ብሎም እዛው ስር መስደድ ጀምሮ ነበር። ምክንያቱም ተስፈኛ ስደተኞች ይህች ዋና ከተማ ደህንነትን፣ መረጋጋትንና ዕድልን እንደምትሰጣቸው ያምኑ ነበር። በሰማንያዎቹ የኢትዮጵያ ስደተኞች አዳምስ ሞርጋን አካባቢ መሰባሰብ ጀመሩ። የመጀመሪያ መሠረታቸው ሆነ። ጥቂት ሬስቶራንቶች፣ ጥቂት ሱቆች፣ ጥቂት የግሮሰሪ መደብሮች። የቡናው ጭስ በብርዳማው የአሜሪካ ኤር ላይ ይበናል። እንጀራ ለዲፕሎማቶችና ለታክሲ ሹፌሮች ጎን ለጎን ይቀርብ። በአሮጌው ዓለም ውስጥ አዲስ ዓለም ቀስ በቀስ የተፈጠረ ነበር። ነገር ግን አካባቢው ውድ ሆነ፣ ኪራይ ጨመረ፣ አልሚዎች ገቡበት። እናም ኢትዮጵያውያን እንደተለመደው አብረው ይንቀሳቀሳሉ። ወደ ዩ ስትሪት ከዚያም ወደ ሾው ተተልቦ እያንዳንዱ እንቅስቃሴ አዲስ የስበት ማዕከል ይፈጥራል። በዘጠናዎቹ አጋማሽ ሾው የማያሻማ መለያ ያለው ስፍራ ሆነ። ባንዲራዎች፣ ሙዚቃ፣ ቡና፣ ቅመሞች፣ የአማርኛ፣ የትግርኛ፣ የኦሮምኛ ድምፅ በየቦታው ይሰማል። የትንሿ ኢትዮጵያ ሕያው ልብ ሆነ። በተመሳሳይ ጊዜ ሌላ ነገር የተከሰተ ነበር። የሕዝብ ቆጠራው ያልያዘው ነገር። ይፋዊው የ2010 ቁጥር 30,000 የኢትዮጵያ ስደተኞች ቢሆንም የዛሬው ይፋዊ ያልሆነ ግምት እስከ 200,000 ይደርሳል። በዲሲ፣ ሜሪላንድ እና ቨርጂኒያ አካባቢ እስከ 250,000 ይደርሳል። ከቨርጂኒያ አሌክሳንድሪያና አርሊንግተን እስከ ሜሪላንድ ሲልቨር ስፕሪንግ እና ሞንትጎሜሪ ካውንቲ ድረስ ዳያስፖራው ከግዛት ወሰኖች አልፎ ተስፋፋ። ከኢትዮጵያ ውጭ ካሉ ትልልቅ የኢትዮጵያ ሕዝብ ቁጥሮች አንድ ሆነ። ከዚህም ጋር አዲስ ማንነት መጣ፣ ዋሽንግተናዊው ኢትዮጵያዊ።
ሰዎች ዋሽንግተንን መቆጣጠር ሲሉ ፖለቲከኞችን ያስባሉ። ነገር ግን ብቸኛው የኃይል አይነት ያ አይደለም። አንዳንድ ስደተኞች ጎዳናዎችን፣ ሕንፃዎችን፣ ፓርኪንጎችን፣ ቢዝነሶችና ሙሉ የከተማውን ክፍል በመቆጣጠር ከፍ ይላሉ። አንድ ስም አፈ ታሪክ ወሬ ሄኖክ ተስፋዬ በ16 ዓመቱ ከኢትዮጵያ ወጣ ልጅ ምንም ያልነበረው ስደተኛ ለመኖር የፓርኪንግ ሥራዎችን የሚሠራ ታዳጊ። ነገር ግን ከዓመታት በኋላ ዩ ስትሪት ፓርኪንግን ገነባ። ይህም በመላው ክልሉ በመቶዎች የሚቆጠሩ ፓርኪንጎችን የሚቆጣጠር ትልቅ ኩባንያ ነው። ኤርፖርቶቹ፣ ስታዲየሞቹ፣ የመንግሥት ሕንፃዎች ከደለስ ኤርፖርት እስከ ሬገን ናሽናል ኤርፖርት ድረስ ሁሉ በሺዎች የሚቆጠሩ ስደተኞች ተከተሉ። በሚሊዮኖች የሚቆጠር ዶላር ተንቀሳቀሰ። የኢትዮጵያዊ ምኞትና የበላይነት ምልክት። እናም የእሱ ታሪክ ትምህርት ሆነ። ዋሽንግተን ውስጥ ኢትዮጵያውያን ለመኖር አልመጡም፣ ለመገንባት ላይ የመጡት። ኢትዮጵያውያን ያለ ስር መሠረትን ብዛም አይገነቡም። በውጭ ሀገር ያለው ጠንካራው ስር ደግሞ የኦርቶዶክስ ቤተ ክርስቲያን ናት። ደብረ ሰላም ቅድስት ማርያም ቤተ ክርስቲያን በ1987 የተመሠረተችው መንፈሳዊ ቤት ሆነች። በየሳምንቱ ከ4000 በላይ የኢትዮጵያ ኦርቶዶክስ አማኞች እዛ ይሰበሰባሉ። ዕጣን፣ መዝሙር፣ ከበሮ፣ ነጭ ነጠላዎች፣ ጥንታዊ ዜማዎች በአሜሪካ ሰፈሮች ውስጥ ያስተጋባሉ። ለብዙዎች የቤተ ክርስቲያን ብቻ አይደለም፣ የባህል ምሽግ ነው። ቋንቋ፣ ማንነትና ትውስታ የሚተርፉበት ቦታ። ይፋዊ የአካባቢው አስተያየቶች የኢትዮጵያው ማህበረሰብ በጥልቅ የተደራጀ፣ ለቤተሰብ ትኩረት የሚሰጥ እና በባህሉ የተሳሰረ እንደሆነ ይገልጹታል። በዲሲ ቢሮዎች ውስጥ አንዳንድ ጊዜ ሌላ አስተያየት በሹክሹክታ ይሰማል። ከኢትዮጵያውያን በበለጠ ፍጥነት የሚንቀሳቀስ ማህበረሰብ የለም። ሰርግ፣ ቀብር፣ የገንዘብ ማሰባሰቢያ፣ የፖለቲካ ዝግጅት ይመጣሉ። በመቶዎች አንዳንዴ በሺዎች በአንድነት። ነገር ግን ቤተ ክርስቲያናት መንፈሳዊ አንድነትን ከፈጠሩ፣ ሬስቶራንቶች የባህል የበላይነትን ይፈጥራሉ። 18ኛ ስትሪት ሰሜን ምዕራብ ፀሐይ፣ ሸበል፣ ሌሎች በደርዘን የሚቆጠሩ። ሽሮ ከ14 እስከ 18 ዶላር፣ ዶሮ ወጥ እና ጥብስ ከ22 እስከ 28 ዶላር ይደርሳል። የኢትዮጵያውያን፣ የአፍሪካውያን፣ የአሜሪካውያን፣ የቱሪስቶች፣ የዲፕሎማቶች ስብስብ። ከዚያም በኤች ስትሪት ሰሜን ምስራቅ የሚገኘው ሲዳሞ ቡና በአሜሪካ ውስጥ የእውነተኛ የኢትዮጵያ ቡና ስነ ስርዓት መዓዛ ወደ ትራፊኩ ሲሰራጭ ከሚሸጥባቸው የመጀመሪያ ቦታዎች አንዱ ነው። ምግብ ኃይል ይሆናል። ቡና ማንነት ይሆናል። ሬስቶራንቶች ኤምባሲዎች ይሆናሉ። እናም ዳያስፖራው የሚታይ ይሆናል። በዲሲ ያሉ የአካባቢው ባለሥልጣናት ብዙ ጊዜ ተመሳሳይ ነገር ይናገራሉ። ኢትዮጵያን ቢዝነሶች በሚዘጉበት ጊዜ ሙሉ ሰፈሮችን ሕያው አድርገው ነበር። የነሱ መኖር ጎዳናዎችን ቀይሯል። ገንዘባቸው ለአከራዮች ኪራይን አረጋግጧል። ቢዝነሶቻቸው አዲስ ጎብኚዎችን ስባሉ። የምግብ ፌስቲቫሎቻቸው የእግረኛ መንገዶችን ሞልተዋል። ትንሿ ኢትዮጵያ የባህል ማዕከል ብቻ ሳትሆን የኢኮኖሚ ሞተርም ሆነች። ፀሐይ በዋሽንግተን ዲሲ ላይ ስትጠልቅ የትንሿ ኢትዮጵያ ታሪክ ስለ አንድ ሰፈር ከመሆን ይልቅ ኢትዮጵያውያን በጸጥታ በተከታታይ በትንሽ በትንሹ ስለገነቡት ሥርዓት ይሆናል። ምክንያቱም በጩኸት፣ በግጭት ወይም በጎሳ ወይም በነገድ ላይ የተመሠረተ አንድነት ይዞ ከሚመጡ ሌሎች ዳያስፖራዎች በተለየ ኢትዮጵያውያን እንደ ውሃ የመንቀሳቀስ ዝንባሌ ያላቸው፣ ቀስ ብለው በተረጋጋ ሁኔታ በህብረት ግን ብዙ ጊዜ ጩኸት የላቸውም። በዲሲ ያሉ ባለሥልጣናት የኢትዮጵያውያን መኖር ልዩ መሆኑን በዝምታ ያምናሉ። አንድ የከተማ ፕላን አውጪ በአንድ ወቅት እንዲህ ብሎ ነበር። ሥርዓቱን አያናጉም፣ በዙሪያው ይፈሳሉ፣ በውስጡም ያልፋሉ እና በመጨረሻም የእሱ አካል ይሆናሉ። እናም ያ ፍሰት በሁሉም ቦታ ይታያል። ዩ ስትሪትን ሙስክ የኢትዮጵያ ቢዝነሶች ከመምጣታቸው በፊት አካባቢው በወንጀል በባዶ ሕንፃዎች እና በተታው የንግድ ቤቶች ተቸግሮ ነበር። ነገር ግን ከዚያ የሬስቶራንት ባለቤቶች መጡ። ከዚያም ካፌዎች መጡ። ከዚያም የቤተ ክርስቲያን ምዕመናን መጡ። ከዚያም ተከራዮች፣ አከራዮች እና ባለሀብቶች መጡ። ሾው ተለወጠ፣ በጉልበት ሳይሆን በመገኘት።
ነገር ግን ከዚህ ስኬት ጀርባ ብዙዎች ፈጽሞ የማያወሩለት የተቆረ ጸጥ ያለ እውነታ አለ። በ1980ዎቹ እና በ1990ዎች የመጡ በርካታ ኢትዮጵያውያን የአምባገነንነት፣ የጦርነት፣ የእስርና የአብዮት የሥነ ልቦና ጉዳት ተሸክሞ ነበር። የመጡት በዝምታ ነው፣ በደስታ አይደለም። ብዙዎች ስለ ፖለቲካ አላወሩም፣ ግድ ስለሌላቸው ሳይሆን ሀገር ቤት ብዙ ማውራት ሊያስገድል ስለሚችል ነው። ያ ዝምታ ጠንክሮ የሚሠራ ዝቅተኛ መገለጫ ያለውና በሕዝብ ሥርዓቶች ውስጥ አልፎ አልፎ ድምፅ የማያሰማ ዲያስፖራን ቀርጿል። እናም ያንን የባህል ልዩነት በዋሽንግተን ይሰማዎታል። የ30 ሰዓት ፈረቃ የሚሰሩ የታክሲ ሹፌሮች፣ ኩሽናቸውን እንደ ወታደራዊ ካምፕ የሚያስተዳድሩ የሬስቶራንት ባለቤቶች፣ ማኅበረሰቦችን ከማንኛውም ኤምባሲ በበለጠ አጥብቀው የሚይዙ የቤተ ክርስቲያን መሪዎች። ነገር ግን ለእያንዳንዱ የስኬት ታሪክ የተደበቁ ትግሎች አሉ። አንዳንድ የሁለተኛ ትውልድ ኢትዮጵያውያን በሁለት ዓለማት መካከል እንደተያዙ ይሰማቸዋል ይላሉ። ሥነ ሥርዓትን የሚጠይቅ ባህልና ነፃነትን የሚያበረታታ ዘመናዊ የአሜሪካ ሕይወት። አንዲት ወጣት በአሌክሳንድሪያ እንዲህ አለች፣ ወላጆቼ እዚህ ሕይወት ገነቡ፣ ነገር ግን አሁንም በአእምሮአቸው የሚኖሩት አዲስ አበባ ውስጥ ነው። እኔ እነሱ የሚራመዱበት ድልድይ ነኝ። በሌላ በኩል በዕድሜ የገፉ ኢትዮጵያውያን ልጆቻቸውን ለአሜሪካ ባህል በማጣቸው ያማርራሉ። በሲልቨር ስፕሪንግ የሚኖር አንድ አባት እንዲህ አለ፣ ልጆቻችንን ለመጠበቅ ቤተ ክርስቲያኖችን ገነባን፣ ነገር ግን አሜሪካ ጠንካራ ናት፣ ከጠበቅነው በላይ ጠንካራ። አሁንም ዲያስፖራው ወደፊት ይገፋል። በፌርፋክስ ካውንቲ ኢትዮጵያውያን የሪል ስቴት ባለሀብቶች በጸጥታ የንግድ ሕንፃዎችን ገዝተዋል። በፎልስ ቸርች ኢትዮጵያውያን ጠበቆች፣ ዶክተሮች፣ አካውንታንቶችና የአይቲ ስፔሻሊስቶች አሉ። ብዙዎቹም እንደ ስደተኛ የመጡ ናቸው። ነገር ግን ያለው ዋና ዜናዎች ወይም የፖለቲካ ትኩረት በሥርዓቱ ውስጥ ከፍ ብለዋል። በሞንትጎሜሪ ካውንቲ የኢትዮጵያ ማኅበረሰብ ድርጅቶች የትምህርት ቤት ቦርዶችን፣ የአካባቢ ምርጫዎችና የመኖሪያ ቤት ፖሊሲን ይቀርጻሉ። ይህ ሁሉ ራሳቸውን የፖለቲካ ኃይል ነን ብለው ሳያወጁ ነው። ምክንያቱም ኢትዮጵያውያን ሥልጣንን በኃይል አይዞም፣ ወደ ሥልጣን ያድጋሉ። ከዚያም ባህል አለ። አረብ ማታ በትንሿ ኢትዮጵያ ብታልፉ በብዙ ዳያስፖራዎች የማታዩትን ነገር ታያላችሁ። 3 ትውልድ በአንድ ማዕድ ሲማገብ፣ በአንድ ቤተ ክርስቲያን ሲጸልይ፣ በአማርኛ፣ በትግርኛ፣ በጉራጌኛ ወይም በኦሮምኛ ሲንሾካሾክ፣ ሁሉም ይችን የባህል ከተማ የራሳቸው አድርገው ሲቆጥሩ። የቡና መሸጫ ቤቶች አዲስ አበባን ይመስላሉ። የኦርቶዶክስ አብያተ ክርስቲያናት ደግሞ ላሊበላን። የእንጀራ ሽታ እንደ ሀገር ትስታ በጎዳናዎች ላይ ይንሳፈፋል። ሆኖም ግን እነዚህ ማኅበረሰቦች የተገለሉ አይደሉም። ማንኛውንም የዋሽንግተን ነዋሪ ጥቁር፣ ነጭ፣ ላቲኖ ብትጠይቁ ኢትዮጵያውያን በሁሉም ቦታ እንዳሉ ይነግሯቸዋል። እንደ ኡበር ሹፌሮች፣ የንግድ ባለቤቶች፣ ተከራዮች፣ አከራዮች፣ ተማሪዎች፣ ነርሶች፣ አስተማሪዎች እና ከጊዜ ወደ ጊዜ ደግሞ ውሳኔ ሰጪዎች። ይህ ትግል የተደበቀ ዳያስፖራ አይደለም። ከከተማዋ ኅብረ ሕዋስ ጋር የተዋሃደ ዳያስፖራ ነው። እና ምናልባትም ያንን ለውጥ በዲሲ ከሚከበረው ግዙፉ የኢትዮጵያ አዲስ ዓመት በዓል በላይ የሚገልጸው ነገር የለም። በሺዎች የሚቆጠሩ ሰዎች በባንዲራ፣ በሙዚቃ፣ በጭፈራ እና ሙሉ ጎዳናዎቹን በሚሞላ ኩራት የሚሰበሰቡበት ለአዲስ መቶዎች የባዕድ ፌስቲቫል ይመስላል። ለኢትዮጵያውያን ግን እንደ ሀገራቸው ይሰማቸዋል። ነገር ግን በጣም ገላጭ የሆነው ወቅት የሚመታው የዋሽንግተን የረጅም ጊዜ ነዋሪዎች ስታናግሩ ነው። በሾ የሚኖር አንድ አዛውንት አፍሪካ አሜሪካዊ እንዲህ አለ፣ ይህ የእኛ ሰፈር ነበር፣ አሁን አዲስ አበባ የገባችበት ይመስላል። ነገር ግን ሰላምን፣ ንግድንና ሥርዓትን ይዞ መጥተዋል። ማማረር አትችሉም። ይህ የትንሿ ኢትዮጵያ ፓራዶክስ ነው። አንድን ታላቅ የአሜሪካ ከተማ የቀረጸች ዲያስፖራ ያለ ግጭት ወደ ጋዜጣ ርዕሰ ዜናነት ሳትወጣ፣ ያለ ፖለቲካዊ ትግል፣ በጽናት ብቻ፣ በአንድነት ብቻ፣ በሥራ ብቻ።
አሁን ጥያቄው ይህ ለውጥ እስከ ምን ድረስ ይጓዛል የሚለው ነው። ትንሿ ኢትዮጵያ ወደ ፖለቲካዊ ኃይልነት ታደጋለች? ቀጣዩ ትውልድ ከንቲባዎች፣ ሴናተሮች፣ ፖሊሲ አውጪዎች ይሆናል? ወይስ ልክ እንደ ወላጆቻቸው ከጀርባ ሆነው በሱር የበላይነቱን ይቆጣጠራሉ? ዋሽንግተን ዲሲ የተለወጠች ነው እና ኢትዮጵያውያን ዝምተኛ፣ ግትር፣ ስርዓት ያላቸው ኢትዮጵያውያን የዛ ታሪክ ትልቅ አካል ናቸው። ማንነት ከትዝናነት ወጥቶ ወደ ግንባታ ወደሚቀየርበት ስፍራ ደርሰናል። ምክንያቱም ትንሹ ኢትዮጵያ አሁን ሰፈር ብቻ አይደለችም፣ ማሽን ነች። ባህላዊ፣ ኢኮኖሚያዊ፣ ሃይማኖታዊና ፖለቲካዊ። በዲሲ፣ ሜሪላንድ እና ቨርጂኒያ የተዘረጋ በስርዓት በማህበረሰብ እና በሚኒዩት የሚንቀሳቀስ ታሪክ ዋና ነገሩን የሚገልጠው እዚህ ላይ ነው። ባህል፣ እምነት እና መጻኢው። ኢትዮጵያውያን ወደ ዋሽንግተን ዝም ብሎ አልተሰደጉም። የዘመናት ባህላቸውን በዋና ከተማ ውስጥ መልሶ ተክለዋል። እሁድ ቀን ወደ ደብረ ሰላም ቅድስት ማርያም ግቡና ከጸሎት በላይ ትሰማላችሁ። በሁለት ዓለማት መካከል ያለ ድልድይ ትሰማላችሁ። በሺዎች የሚቆጠሩ ሰዎች በየሳምንቱ ነጭ ለብሰው ቤተሰቦቻቸው በአንድ ወቅት ይዘምሩት የነበረውን መዝሙር እየዘመሩ ይሰበሰባሉ እና በዲሲ ያሉ ባለሥልጣናት ሁሌም ተመሳሳይ ነገር ይላሉ። ኢትዮጵያውያን አንድን ነገር ሲያደራጁ በእውነት ያደራጁታል። ኮሚቴዎች፣ የወጣት ቡድኖች፣ የበጎ አድራጎት መረቦች፣ ሁሉም ነገር በአወቃቀር እና በስርዓት ይሰራል። ድጋፍ የማይጠበቅ ማህበረሰብ ነው። የሚፈልገውን ሁሉ ከባዶ መልሶ ይገነባል። ሙሉ ጎዳናዎች በኢትዮጵያ ምግብ ቤቶች ተቀርተዋል። ፀሐይ፣ ሸበሌ፣ ዘነበች፣ ቸርቸር፣ እንጀራ ምግብን መግለጫም የሆነባቸው ቦታዎች፣ ሽሮ ሲንተከተክ፣ ጥብስ ሲጠበስ እና ሰፈሩን በሚያወድ የሸክላ ጀበና ቡና ሲቆላ። እንደ ሲዳሞ ያሉ የቡና መሸጫዎች መጠጥ ብቻ ያቀርቡ፣ ትዝታንም ያቀርቡት። የእንዳንዱ የሚቀዳ ጀበና ኢትዮጵያን በዋሽንግተን ውስጥ ሕያው አድርጓታል። ነገር ግን ከስኬቱ ጀርባ ተቃርኖ አለ። ባለሥልጣናት ብዙ ጊዜ ኢትዮጵያውያን ከሌሎች ስደተኛ ቡድኖች በበለጠ ፍጥነት እንደሚዋሃዱ ይናገራሉ። ሌሎች ግን ማህበረሰቡ በውጭ ሰዎች ላይ ጥገኛ እንዳይሆን የሚያደርግ ጠንካራ የውስጥ ስርዓት እንደሚገነባ ይከራከራሉ። ሁለት አፍ ያለው ሰይፍ ነው፣ ጠንካሬና ስውር መለያየት። ከዛም ሁለተኛው ትውልድ ይመጣ። በአሜሪካ ያደጉ ነገር ግን በኢትዮጵያዊ አስተዳደግ የተቀረጹ ወጣት ኢትዮጵያውያን። አንዳንዶች ከአሜሪካ ሕይወት ጋር መከላከል ይፈልጋሉ። ሌሎች ደግሞ ወደ ወላጆቻቸው ዓለም ስርዓት ወደ ኋላ የሚጎተቱ ይመስላቸዋል። ውጤቱ በአንድ ጊዜ ሁለት ማንነቶችን የሚያስተናግድ ትውልድ ነው፣ የአሜሪካ ግልጽነትና የኢትዮጵያ ስርዓት። እና አሁን አዲስ ኃይል የተነሳ ነው፣ የፖለቲካ ተሳትፎ። የአካባቢው ባለሥልጣናት አንድ ነገር በግልጽ ይቀበላሉ። ኢትዮጵያውያን ይመርጣሉ፣ ይወጣን፣ ይሰባሰባሉ እና አንድን እጩ ሲደግፉ በጋራ ነው የሚያደርጉት። የሰፈር ማኅበራት፣ የንግድ ቡድኖች፣ የቤተ ክርስቲያን መረቦች ሁሉም ተደምረው የከተማ ውሳኔዎችን የሚቀይር ጠንካራ የምርጫ ኃይል እየሆኑ ነው። አንዳንዶች አበረታች ይሉታል፣ ሌሎች አስፈሪ ይሉታል። ግን ማንም ችላ አይለውም። ስለዚህ ትልቁ ጥያቄ ይትራዋል፣ ኢትዮጵያን ዝም ብለው ዋሽንግተን ውስጥ የተዋቡ ነው ወይስ በዋና ከተማ ውስጥ ሁለተኛ ዋና ከተማ እየገነቡ ነው? ምክንያቱም ዛሬ ትንሿ ኢትዮጵያ አንድ ጎዳና ብቻ አይደለች። አዳምስ ሞርጋን፣ ዩ ስትሪት፣ ሾው፣ ሲልቨር ስፕሪንግ፣ አሌክሳንድሪያ፣ አርሊንግተን፣ ፌርፋክስ፣ ቪየና ነች። በየዓመቱ የሚያድግ በዋሽንግተን ዙሪያ ያለ ቀለበት። ምግብ ቤቶች፣ ቤተ ክርስቲያናት፣ ሪል ስቴት፣ የትራንስፖርት ኩባንያዎች፣ ገበያዎች፣ የባህል ትምህርት ቤቶች ሁሉም እየሰፉ ሁሉም የተያያዙ ናቸው። በጩኸት ወረራ ሳይሆን በጽናት በአንድነት እና ያለማቋረጥ ሥራ የተገነባ ጸጥተኛ ግዛት እና ዋሽንግተን ይወኳዱ። አንድ ባለሥልጣን እንዳሉት ኢትዮጵያውያን ወደ አንድ ሰፈር ሲገቡ በፍጥነት ይቀይሩታል። ነዋሪዎች እንደሚሉት እዚህ ዝም ብለው አይኖሩም፣ እዚህ ይገነባሉ።
እና ዲያስፖራው እንዲህ ይላል፣ ይህች ከተማ አድናናለች። አማርኛ መልሰን የቀረጽናት ነው። ትንሿ ኢትዮጵያ ሰፈር ብቻ አይደለችም፣ መግለጫ ነች። በታሪክ የተበተነ ሕዝብ በዓለም ላይ ካሉ እጅግ ኃያላን ከተሞች በአንዷ ውስጥ ራሱን መልሶ መገንባት እንደሚችል ሚያሳይ። ከምግብ ቤቶች እስከ ሪል ስቴት፣ ከቤተ ክርስቲያናት እስከ ከተማ ኮንትራቶች ኢትዮጵያውያን ዋሽንግተን ዝም ብለው አልመጡም፣ ቀርጸዋታል። ጣም በጣም ጎዳና በጎዳና ትውልድ በትውልድ ለብዙ መቶ ሺህ ኢትዮጵያውያን ዋሽንግተን ዲሲ የፖለቲካ ዋና ከተማ ብቻ አይደለችም። በመስዋዕትነት፣ በምኞት፣ በአንድነትና በጠንካራ ሥራ የተገነባ ሁለተኛ ቤት ነች። ይህ ዊርድ ደርዝ ነው። ዓለምን እየከረቱ ያሉ ኃያላን ዲያስፖራዎችን በጥልቀት የሚያሳዩ ተጨማሪ ፕሮግራሞችን ለማግኘት ሰብስክራይብ ማድረግና አስተያየቶን ከታች መጻፉን ያረጋግጡ።